በተስፋ ተስፋ አይቆረጥም። መቼም በየትውልዱ መሃል እግዚአብሔር ራሱን ያለ ምስክር አይተወምም። በዘመናቸው ሁሉ ጊዜያቸውን፣ ልጅነታቸውን፣ ገንዘባቸውን፣ ጉልበታቸውን ሰውተው ያገለገሉ በርካታ የእግዚአብሔር ሰዎች ነበሩ፣ አሉ፣ ወደፊትም ይኖራሉ። የእግዚአብሔርን ቸርነት ያዩ፣ ምሕረቱን የቀመሱ፣ ከጨለማው ሥልጣን የዳኑ፣ ከሞት ያመለጡ፣ ከሕመማቸው የተፈወሱ፣ እግዚአብሔር የደረሰላቸው ሰዎች ደግሞ ቁጥራቸው ካሸዋ የበዛ ነው። አሁንም እግዚአብሔር ሰዎችን ለአገልግሎቱ ታማኝ አድርጎ ይሾማል፣ ይሸልማል፣ ይቀባል፣ ወደ አገልግሎት ያሰማራል፣ ባለታሪክ ያደርጋል። ይህ የእግዚአብሔር መለኮታዊ አሰራር ነው። እግዚአብሔር የእስራኤልን ሕዝብ ከግብፅ ምድር ሲያወጣቸው እኔ እግዚአብሔር መሆኔን ያውቃሉ ብሎ ነበር። አሁንም በዚህ ዘመን የሚሆነው ሁሉ የሚሆነው እርሱ እግዚአብሔር እንደሆነ ዛሬም እንደሚሠራ ትውልድ ሁሉ ያውቅ ዘንድ ነው። የእግዚአብሔርን ቸርነትና በጎነት ካዩ ኪዳኑም ከተፈጸመላቸው ብዙዎች ውስጥ አንድ ወጣት የዛሬ ባለታሪካችን ነው። ተስፋለም በቀለ ይባላል። ተወልዶ ያደገው በአዲስ አበባ ከተማ ልደታ ጌጃ ሰፈር ተብሎ በሚጠራው አካባቢ ነው። ጌታን ከልጅነቱ ጊዜ ጀምሮ ያውቃል። በሙሉ ወንጌል ቤተክርስቲያንም ያገለግል እንደነበር ይናገራል። በትምህርቱም ጎበዝ እንደነበረ ወላጆቹ ይናገራሉ። ለቤተሰቡ እንደ ስሙ ተስፋ ነበር። ግና 17 ዓመት ሲሞላው ሕይወቱ ወዳልተፈለገ አቅጣጫ ይሄድ ጀመር። የገጠማቸው የሰፈር ጓደኞቹ ወደ መጠጥ፣ ሲጋራ፣ ሐሺሽ፣ ወደ ተለያየ ሱስ ውስጥ እንዲገባ ምክንያት ሆነውታል። የተስፋን መበላሸት አልፎ አልፎ እናቱ ከጎረቤት ሰዎች ይሰሙ ነበር። ነገሩ እየከፋ መጣ። ሱሰኛ መሆኑ በጋር ታወቀ። ጠጥቶ ይገባል፣ ቤተሰቡን ይረብሻል። ከቤተሰብም አልፎ የጎረቤት ሰዎች ምሬታቸውን ከቅሬታቸው ጋር ማሰማት ጀመሩ። በመጨረሻም ከአባቱ ጋር የተካረረ ጸብ ይፈጠርና ከቤት ያስወጡታል። እናም መውደቂያው ጎዳና ላይ ሆነ። ሱስ ውስጥ የገባውበት ምክንያት ያው ከሰፈር ጋር ጥሩ ባልሆነ ግንኙነት ከጓደኞች ጋር እንደ ቀልድ ትምህርት እየተማርኩ ትምህርት ቤት ባለው ሰዓት ትምህርቴንም እንዳቋርጥ አድርጎኛል ሱስ እና በሰፈር ውስጥ ባለው ነገር ነው ወደ ሱስ ውስጥ ዓለም ውስጥ የገባሁት። ከዛ ያው በሱስ ውስጥ ያለፍኩኝ ቤተሰብን መታወክ ጀመረ በእኔ ምክንያት። መጀመሪያ አላወቁም ነበረ። ከዛ በኋላ ቀስ በቀስ እናቴ ያወቀች። መጠጣት ነው፣ አረቄ ነው የምጠጣው፣ ሐሺሽ እጠቀማለሁ፣ ጫት፣ በቃ የማልጠቀመው ነገር የለም። እና ይህንን ሁላ ነገር ስጠቀም ግን ከጭንቅላቴ ጋር ምንም አይስማማም። ማለት በጣም ያመኛል። ከሌላ ከጓደኞቼ የተለየ አክሽን ነበረ የማደርገው ይህንን ነገር ስወስድ ማለት ነው። ይበልጥ ደግሞ ከአባቴ ጋር አልስማማም ነበር ስወጣ ስገባና ይህን ነገር የሆነው በትንሽ ጊዜ ሳይሆን በአመታቶች ቢያንስ ከ3 ዓመት ባለው ጊዜ ውስጥ በሰፈር ውስጥ እንደዛ ነበር። በቃ ያለኝን ነገር እየሸጥኩኝ እያጠፋው ነጋ ጠባ ጭቅጭቅ ነው፣ ከፋዘር ጋር ጠል ነው፣ ጎረቤት ይታወቃል። እኔ ምንም ሰላም የለኝም። ቸርችን በዛ ላይ አቁሜያለሁ። በዛ ታይም ቸርችም አልሄድም ነበረ። በቃ ሰፈር ውስጥ በቃ እንደኔ ያለ ጠጭ የለም። በቃ ወዲያው ነው የተቀላቀልኩት። የሳጣንም ስራም ስላለበት በቃ በጣም ነበር የምረብሸው ቤት። በዚህ ምክንያት ቤተሰቡ ሁላ ተበጠበጠ። ታላቅ ወንድሜ በእኔ ምክንያት ከቤት ለቆ ወጣ። እሱ አገልጋይ ነበረ። ከቤት ለቆ ወጣ በአጠቃላይ እና እንደ በቃ ማረገው ነገር ምንም አላውቀው። አብሶ አልኮሉ አረቂው ከባድ ነበረ። ጭንቅላቴ ሊወጣል። ስለት ይዤ ነው የምንቀሳቀሰው። ሰፈሩ ጋር ሰው ጋር መጋጨት ነው። ያለኝን ልብሶች የቤት ዕቃ አልቀረኝም። የቤት ዕቃ ልብሱ ምንም ነገር በቃ እኔ ስመጣ ይደበቃል። የእህቴን ስልክ ሁላ ወስጄ ሸጫለሁ። በዛ ምክንያት ወደ 2 ወር ምናምን በቃ ቤተሰብ በጣም መጨረሻ ደረጃ ደርሶ
ቤተሰብ ከሶኝ በስልኩ ምክንያት ታሰርኩኝ። ስወጣም እንደዛው ምንም ለውጥ የለውም። በቃ ከዛ በኋላ እዛው ሰፈሩ አካባቢ የሆነ ቤት አለ፣ ጓደኛችን ቤት፣ እናትና አባቱ የለም። እዛ እንደ ቀልድ ማደር ጀመርኩኝ። ከዛ በኋላ በቃ ቤተሰብ በምንም ተአምር ከፋዘር ጋር መስማማት አልቻልኩም። ፋዘር በቃ ይሄ ልጅ ይውጣልኝ አለ፣ በዚያ መጋደላችን ነው አለ። እኔም ደግሞ አይምሮዬን እየወቀሰ መጣ። ከዛ በኋላ በዛ ምክንያት ከሰፈር ለቅቄ ወጣሁኝ። በቃ ወደ ጎዳና ህይወት የጀመርኩት በዛ ምክንያት ነው። ሱሱንም መቆጣጠር አልቻልኩም። ሰፈር ከሁሉ በታች ሆንኩኝ። ያለኝንም ልብስ ሸጫለሁ። ራቁቴን ሆኜ ነው በአጠቃላይ ወደ ጎዳና ወጣሁት። ምንም ማንም ሰው እንዳያየኝ ብዬ ተነስቼ በእግሬ ነው ከአዲስ አበባ ከልደታ ተነስቼ ደብረ ዘይት በእግሬ ገባሁ። በሁለት ቀን አላውቀውም ምንም ነገር። በቃ ከዛ ጀምሮ ነው ህይወቴ መንከራተት ጀምሮ የጎዳና ህይወት ሀብዬ በዛ ጀመርኩኝ። እንደገና ከደብረ ዘይት ተመለስኩኝ። እዛም በመጠጡ ምክንያት ስጠጣ በቃ አልግባባም ከሰው ጋር። መኪናውን ላስቆሜ ነው የምጋጭው ከሰው ጋር። ማረገውን አላውቅም። እንደዚህ አድርገሃል ብለው ሲነግሩኝ ነው ጠዋት የማውቀው። ጭንቅላቴ ላይ ነው በጣም ነው አረቄ የምጠጣው የነበረው። በዛ ምክንያት ብዙ አደጋዎች ደርሶብኛል። የመኪና አደጋ ከአንድም 3 ጊዜ ደርሶብኛል። በእግዚአብሔር ምሕረት ተርፌ ነው። ይሄ ነው እንግዲህ መነሻው የጎዳና ህይወት። በጎዳና ህይወት በቃ ከ2008 ጀምሮ ለ6 ዓመታት ኖሬያለሁ በጎዳና። ያው እንደነገርኩ መኪና አደጋዎች ደርሶብኝ ለ5 ወር ምናምን ቤት ተከራይቼ ያው ገባ ወጣ ነው እንጂ ወደ 6 ዓመት ገደማ በበረንዳ ኖሬያለሁ። ከመስቀል ፍራኦል እዚህ ገርጂ፣ ከገርጂ ቦሌ፣ በዚህ ኤሪያዎች ወሎ ሰፈር ድረስ እያጠቃለልኩኝ ቀን ማታ ሰዓት የለኝም። አዳር ነው የሚቃመው፣ ጫት ገረባ ነው የሚቃመው፣ የሚጠጣው አልኮል ነው፣ አረቄ ነው። በቃ በዛ ህይወት ውስጥ በጣም በሚገርም ሁኔታ ተንከራትቻለሁ። ብዙ ነገር ሆኛለሁ እና ለ6 ዓመት ያህል ነው በበረንዳ ህይወት የኖርኩት። ወይዘሮ ወርቅነሽ ተበጀ የተስፋለም እናት ናቸው። ተስፋለም 3ኛ ልጃቸው ነው። ከደረሰብኝ ይልቅ የደረሰልኝ እግዚአብሔር ትልቅ ነው ይላሉ። አንደበታቸው በምስጋና የተሞላ ነው። ሰሚት ኮንዶሚኒየም አካባቢ በሚገኘው ጉሊት ውስጥ ቀበሌ ቦታ ሰጥቷቸው አነስተኛ የልብስ መሸጫ አላቸው። በልጃቸው ተስፋ የ6 ዓመት የጎዳና ኑሮ ተስፋ ቆርጠው አያውቁም። እግዚአብሔር ተስፋ ሰጥቶኛል፣ እግዚአብሔር ኪዳኑን ይጠብቃል፣ ልጄ ጠፍቶ አይጠፋም፣ አንድ ቀን ይመለሳል፣ በዘመኑ ሁሉ እግዚአብሔርን ያገለግላል የሚል ተስፋን በልባቸው ሰንቀው የሚመጣውን ውጣ ውረድ ሁሉ በምስጋና ያሳልፉታል። ተስፋለም 6 ዓመት በጎዳና ላይ ሲኖር በሚኖርበት በተለያየ ቦታ በመሄድ ደህንነቱን የሚጠይቁት እናቱ ብቻ ነበሩ። ባገኙት ጊዜ ሁሉ ይጸልዩለታል፣ በእግዚአብሔር ቃል ያጽናኑታል። አትሞትም፣ በሕይወት ትኖራለህ፣ የልጅነትህን አምላክ እግዚአብሔርን ታገለግለዋለህ ይሉት ነበር። ለቤተ ዘመድና ለሚያውቋቸው ሁሉ ደግሞ ስለ ተስፋለም ሲነሳ የሆዳቸውን በሆዳቸው ይዘው ሁሉ ደህና ነው የሚል ምላሽ ይሰጡ ነበር። እርግጥ ነው ሁሉም ሰው በየጓዳው የሚጮህበት የራሱ ጩኸት እንዳለ ሁሉ ወይዘሮ ወርቅነሽም ለማንም የማይነግሩት በውስጣቸው አምቀው የያዙት የውስጥ ህመም ነበራቸው። እና ይሄ ልጅ በ17 ዓመት ትምህርቱ ደግሞ አባይ ምንጭ የሚባል ትምህርት ቤት ይማር ነበር። በጣም ጎበዝ፣ አንደኛ እየወጣ አባቱ እየሄደ ነው እንደውም ሽልማቱን ምኑን የሚቀበልለት። በ17 ዓመቱ ወደ ሌላ ትምህርት ቤት ወደ ባልቻ ትምህርት ቤት ሰው አዛውሮ ሲሄድ ከዛ በቃ ነገር ሁሉ እየተበላሸ ትምህርት ቤት ይቀራል። ምን ይላል በቃ በዚቹ ሰፈሩ ተላመደ። ምን አለ እኔ ያው ባለቤቴ ስራ ወታደር ስለነበር ተፈናቅሎ እኔ ስራ ማባረር ለልጆቹ ዳቦ ምናምን እንጂ ብዙም ክትትል። ከዛ እየባሰ መጣ።
በቃ ሰፈሩም እንደዚህም ሲል እንዲሆን እኮ ሲሉኝ ምንም ማለት ልጅ አይደል ይመለሳል እላለሁ። እንደዛ እያለ ብዙ ነገር አለፈበት። በ2009 ግን የመጨረሻ እኔ ክፍለ ሀገር ጉዳይ ነበረኝ፣ የቤት ጉዳይ ስመላለስ ከቤት ወጣ። በቃ ትንሽ ከአባቱ ጋር እንዲሁ ጠጥቶ መጥቶ ተጋጨ፣ ወጣ። በቃ 6 ዓመት ሙሉ ጎዳና ነው የሚሆነውና እንደዛም ሆኖ ግን ከኔ ጋር ነው እንጂ ማንም አያውቅም። ሰፈሩ ደግሞ የሚገርምህ ደውለው ተስፍዬ ደህና ነው ምናምን ሲሉ ደህና ነው። አንድ ጊዜ ይልቅ የልብስ ስፌት ሰልጥኖ አሰልጣኝ ተብሎ እንዲሁ በቴሌቪዥን ታይቶ ነበርና በዛ ነው ሰው የሚያውቀው። ደህና ነው ሲሉ ደህና ነው እግዚአብሔር ይመስገን። እውነት ነው። ያቺ ሱናማዊቷ ሴትም እኮ ሬሳ አስተኝታ ነው ደህና ነው ስትል ነበር። እግዚአብሔር ሁሌ በቃሉ ይጠግነኛል። የሆነ ነገር ሲሆንም ቀድሞ ለውስጥ የሚለኝ ነገር አለ። በቃ እግዚአብሔር ጥግን አድርጎኝ በቃ ሰው ሲያየኝ ችግር ያለብኝ ሁሉ መከራ ያለብኝ አይመስልምና በዛ ሁሉ መሃል በቃ እግዚአብሔር ይሄን ሐኪም ቤት የተባለው መጀመሪያም የሆነ ሆስፒታል አስተኛ 2 ወር ተኛ፣ ወጣ፣ ተመልሶ ይሄዳል። አሁንም ቅዱስ ጴጥሮስ 2 ወር አስተኛው ለሱሱ። እንዴት አምሮበት ደህና ሆኖ ነበር፣ ግን ሲመለስ ደግሞ እዛው ይሄዳል። የእግዚአብሔር ጊዜ ስላልደረሰ በዛ ሁሉ ተስፋ አልቆርጥም። ያው እግዚአብሔር ስላለ ነው። መጀመሪያም ልጅ ሆኖ ህልም አይቶ ነበር። እኛ ያው ልብ አላልንም እንጂ ልጆች ጋር ማታ ማታ አገልግሎት ይወጣ ነበር ከወንድሞች ከሰፈር ልጆች ጋርና አንድ ቀን ለሊት ጧት መጥቶ ግን ዛሬ ድማዬ ወርቅዬ ኧረ ልጅ ህልም ያያል እንዴ ምናምን አልኩና ኧረ እውነቴን ነው አልረሳሁትም። እኔ ሰላም ሳሌ እንትና አሁን ይሄን ድልድዩ ተሰብሮ ጭቃ ውስጥ ገባሁ እና ግን ልወጣ ስል ቤት መጨረሻ ላይ በሞትና በህይወት ሆኜ ትንፋሼ አንድ እጅ ወጣ፣ አንድ እጅ መጥቶ አወጣኛል። እንግዲህ ማረፍ ሊሆንለት ነው። በቃ በዚህ ምክንያት አርጎ እግዚአብሔር ሊገለው አይደለም ምናምን እላለሁ። በቃ ቃል ጠላት ብዙ ይላል። ካደረገብኝ ሰይጣን ብዬ እኔ ለሱ አላውጅም። የተደረገልኝ እግዚአብሔር ያደረገልኝ ብዙ ነው። በሱ ልጅ ብቻ ሳይሆን በራሴ ህይወት ብዙ ነገር አሳልፎኛል እግዚአብሔር እና በቃ በ2010 ያ ተገጨም ተኛ ሆስፒታል። ከሆስፒታል ሲወጣም ያው ቤት ተከራዩለት ሰዎቹ። እዛም ሲኖር እንደዛ እግሩን አስሮ ይሄድ ነበር። የሚገርምህ መጠጥ ቤት እንደዛ ሆኖ አጥንት እኮ ተለቅሞ ነው ብረት ገብቶ። ከዛም ደግሞ በቃ የሚያደርጉለትን ሁሉ ሰውየው ካሳ ልክፈል ምናምን ሳይ ካሳ ሳይሆን አሳክምልኝ። ካሳ ምን ያረጋን አንተ አደጋ ጥላለሁ ብለህ አልወጣህም። እንደውም በዚህ አጋጣሚ ሰውየው መልካም ስለሆነ መጀመሪያም ስንሄድ የሱ ታናሽም እግዚአብሔር የረዳው ልጅ ነው። ሰዎቹን አጽናናቸው። በቃ አይዟችሁ አትፍሩ ምንም ማለት አለ። ልጁ አልሞተም። ሰውየውም እንዳይታሰር የሚሆን ከሆነ እናደርጋለን። ልጁን አሳክሙ እንጂ በዚህ ነገር ምንም እንዳትሰጉ፣ ለልጁ ምክንያት ነው ለመዳን ምክንያት ነው ምናምን እያልን ስናወራቸው ሰዎቹ ቤተሰብ ሆኑ። ጭራሽ እግዚአብሔር ይባርካቸው እና በቃ 2010 የሕክምናውን ጨርሶ ልክ በ6 ወሩ ብረቱ ወጣለት። ደግሞ እንደዚሁ በቀጠሮ እንሄዳለን። እኔና እሱ ነው የምንሄደው። ሄደን ብረቱ ወጣለት። ከዛ በኋላ በቃ አልተመለሰም። ቦሌ ገባ፣ ቀረ። ቦሌ ሚካኤል አካባቢ ነው፣ እዚህ ማርያም አካባቢ ነው የሚኖረው። በቃ የሆነ ነገር እንኳን ሲሆን ለሊት ሆዴ በቃ እላለሁ ጌታ አንተ አደራ አትበል ምን አገባኝ፣ ከዛ ሁሉ መከራ አውጥተኸዋል እላለሁ። ለማንም አላወራ ምን ብሎ ሲወራ ጌታዬ በኔ ላይ ድንቅ ነገር እየሰራ እኔን ከመኪና አደጋ አውጥቶኛል፣ ከብዙ ችግር መከራ በእውነቴ ነው እና ከዘላለም ህይወት ባሻገር በምድር ላይ ያለው የሚያደርግልኝ ነገር ሁሉ የሚደንቅ ለሰዎች ሁሉ የሚደንቅ ነው የሚያደርግልኝ ጌታ። እናቴ በጣም በዚህ አጋጣሚ ላመሰግናት እፈልጋለሁ። በእነዚህ 6 ዓመታት ውስጥ ስደውልላት ትመጣለች። የኔ ጓደኞች አብረውኝ የሚኖሩት ገርጂም ያሉ ወሎ ሰፈርም ያሉ ያቋታል እኔ ጋር በመምጣቷ ምክንያት ብቻ እና ትመጣለች፣ ትጠይቀኛለች። አይዞ እግዚአብሔር ዓላማ ባንተ ስላለው ነው እያለችኝ ነው እያጽናናችኝ የምትሄደው እና በዛ ላይ ደግሞ ብዙ ሕክምናውን ሞከራልኛለች። አዲክሽን በሱስ ጥገኝነት ያለ ጴጥሮስ ሕክምና ነበረ። በዛም ታክም ያለው 2 ወር ተኝቼ ምንም ለውጥ የለውም። ገፈርሳ የሚባልም እዛም አለ የሱስ ማገገሚያ የመጨረሻው ክፍል ነው። እዛ ራሱ ገብቼ ምንም ለውጥ የለውም።
ተኛው። ከዛ በኋላ ስወጣ ግን እንደዛው ነው ተመልሼ ያው ነው የጎዳና ህይወት ላይ ነው የምኖረው። ሱሱ በዛ ላይ ነውና 2014 ከ6 ዓመቶቹ በጣም የተለየ ጊዜ ነበር። የእግዚአብሔርም ሐሳብ ዓላማ እኔንም በቃኝ ሲለኝ ሰይጣንም በዛው ልክ ደግሞ በጣም ሞቴን እያፋጠነው ነበር። ድሮ ቀን አልጠጣም ነበር። ጠዋት ማለዳ እየተነሱ 12 ሰዓት መጠጥ ጀመርኩኝ እና በጣም ነው ከሰው ጋር የሚያጋጨኝ ብዙ ነገር በቃ አይቼው ማላቀው ለየት ያለ ባህሪ መተየት ጀመረ። ከጓደኞቼ ጋር ላይ አስማማኝም ነበር። አብሶ እዚህ ገርጂ አካባቢ ያሉ ሰዎች በጣም ነው የሚያውቁ። በቃ ኦልሬዲ እብድ ነው የሚያደርገኝ ስጠጣ። ተስፋለም ገና በልጅነቱ ብዙ ፈተናዎችን በጎዳና ላይ አሳልፈዋል። እስከ ሞት የሚያደርስ አደጋም ደርሶበት ነበር። 2014ን ካለፍኩ አልሞትም እያለ ለእናቱ ይነግራቸው ነበር። የልጅነቱ አምላክ እንደገና ሊያስበውና ሁለተኛ ዕድል ሊሰጠው ጊዜው ደረሰ። የ2014 የመልካም ወጣት ስልጠና ምዝገባ እየተካሄደ ነው። ይህንን ማስታወቂያ በቴሌቪዥን የሰሙት እናቱ የሚያድርበት ጎዳና ድረስ በመሄድ መልካም ወጣት ስልጠና ሐዋሳ ለመሄድ ፈቃደኛ መሆኑን ይጠይቁታል። እሱም ደስተኛና ፈቃደኛ መሆኑን ገለጸላቸው። ወይዘሮ ወርቅነሽ በተስፋለም ፈቃደኛ መሆን ቢደሰቱም ቀጣዩ ጥያቄና ጭንቀታቸው እንዴትና በምን ሁኔታ ገንዘብ አግኝተው ተመዝግበው ወደ መልካም ወጣት ስልጠና ልጃቸውን ይዘው እንደሚሄዱ ነበር። መቼም ደጋግ ሰዎችና ቅልቦች በየዘመኑ አሉና ፓስተር ተስፋዬ የተባሉ አገልጋይ በምንም የማይተዋወቁ ሁለቱንም ስፖንሰር አድርገው መልካም ወጣት እንዲመዘገቡ አደረጓቸው። ከዛ ያው ጊዜው ሲደርስ ይሄ ነገር ሲመጣ ደግሞ አንዲት ጓደኛ አለችኝ እዛ አብረን ናታን የምናገለግል እንደዚህ ሰውየውን ደውላ ጠየቀች። ፓስተር ተስፋዬ ይባላል። አላቃቸውም፣ እሱንም አያውቁ። በቃ ይሄዳል አልኩ። እኔም በቃ አልጠየቅኩትም መጀመሪያ። አረ ይሄዳል በቃ አሁን 2014ማ ማለፍ የለበትም እላለሁ። ሳገኘውም ይለኛል ወርቅዬ 2014 ካለፍኩ አልሞትም ይለኛል። አንተ ሁሌም አትሞትም፣ በቃ ገና ታገለግላለህ። እኔ እግዚአብሔርን ደግሞ ሁሌ የምለው ጌታ ሆይ እኔ ሰርቶ ይጦረኝ ምናምን የምጦረኝ ይበቃኛል። እንኳን አርጅ ገና ወደፊት አረጃለሁ ብዬ ይሁን አሁን የምጦረኝ ይበቃኛል። እውነቴን ነው። ሰው ይራራልኛል። የማላቀው ሰው ሁሉ በዛ በሆስፒታል እሱንም ሳስተኛ በቃ ይራሩልኛል። ለምን እግዚአብሔር መልካም ነው። ይሄን ያያ አንተ አትሞትም ጌታ ሆይ ቆሞ ሲያገለግልህ እንደ ወንድሙ ቆሞ ሲያገለግልህ ደግሞ ያገለግልሃል። ተስፋ አለው፣ ኪዳን አለው። ሁሌ ለእግዚአብሔር ማመልከቻ ጽፋለሁ። ወረቀቱ አጀንዳ አለኝ። የተደረገውን ለሊት የሚናገረኝን ሁሉ እግዚአብሔር ጽፋለሁና በጣም የከፋ ነገር እንኳን ሲመጣ ያንን አውጥቻ ነባለሁ እና እግዚአብሔር በቃሉ ያጽናናኛል፣ ሁሌ ይደግፈኛል። ያ አደጋውም አለፈ፣ ዳነም። እሱ ነገሩ እየባሰ ነው የሄደው። ሰልፍ እንዳይመስል ግን የሰልፉ ጌታ የበላይ ሆኖ እኔን ይጠብቀኝ ነበር። ያ ሁሉ መከራ ያለም አይመስልም። የት ነው ሲሉኝም አሁንም ደህና ነው እግዚአብሔር ይመስገን። የት ነው? ቦሌ ነው። በቃ ስራ ይዟል፣ እየሰራ ነው፣ ከጓደኞች ጋር ነው የሚኖረው ምናምን እላለሁ እና በቃ ያ ሁሉም አልፎ እግዚአብሔር ይመስገን 2014 እንደተባለው ምን አልኩኝ ከተመዘገበው በኋላ እንኳን ራሱ ይሄ ጠላት ያንን አናቱን ፈነከተው። በቃ ወይ አይ ሃማ ክፉ ሃማ ለስቅላት ግንዱን ብታቆም እንኳን እግዚአብሔር ቀድሞ አደረገው ለሹመት ለሽልማት አልኩ። ቃል አወጣው። በቃ ያ ቃሉም ተሻረ። እግዚአብሔርም ረዳኝ እስከመጨረሻው ይሻለ። በቃ ተነስተን ሄድ መጀመሪያ ሁሉ ሲሆን የ2014 መልካም ወጣት ሊወጡ ዮኒ ሲጸልይ ሰማለሁ ብያለሁ። ማታ መሻለሁ ቁጭ ብዬ ነው ማዝ እንቅልፍ ካልጣለኝ በቀር ያለው ከተጀመረ ጀምሮና የወጣቶቹ የሚሆኑትን ወላጆች የሚሆኑትን ኩል በቃ ምን አይነት ሰይጣን ነው የክርስቲያኖችን ልጅ እያልኩ በቃ ካለቀስኩ ማልቀሽ ይወጣልኛል። አለበለዚያ ማመስገኝ ተኛለሁ። በቃ ምን ብሎ ጸልዬ ሊሄዱ ከዚህ ሲዘጋጁ በጣም ባዝኖ ነው በእውነት። አንድ ቤተሰብ የሚያምን ቤተሰብ፣ አንድ ትውልድ፣ አንድ ቤተሰብ ስጠኝ ብሎ ይጸልይ። እኔ ነኝ ወልኩ በቃ ያስኮን እኔ ነኝ በቃ ጌታው እኔ ነኝ፣ ይህ ቤተሰብ እኔ ነኝ በቃ እግዚአብሔር
ይችን ዓመትማ አያሳልፍም፣ በድል ነው የሚያሻግረኝ፣ ደህና ነው፣ አሁንም ደህና ይሆናል አልኩ። በቃ ያንን ተስፋ ያዝኩ። የሚገርም ነገር ገና ሊሄዱ ነው፣ እዚህ ነው መሰለኝ ቸርቹ፣ እንደዚህ እያለ ይጸልይ ነበር። ወይ እኔ ነኝ ያ ቤተሰብ እኔ ነኝ አልኩ። በቃ እና በዚህ አጋጣሚ እናቴ መልካም ወጣት የሚባል ሐዋሳ ትሄዳለሁ ያለች። በጣም ነው ደስ ያለኝ። በቃ እንደዛ ስትለኝ በጣም ውስጤ አረፈ። እንደዚሁ ዝም ብዬ እንዳጋጣሚ አይ ነበረ ያው በመንገድ ላይ ሳልፍ እንቅስቃሴ ስለምንቀሳቀስ መልካም ወጣት ፕሮግራምን ያው በምግብ ቤቶች ምናምን አልፎ እንደዚሁ አይ ነበረ። እሺ አልኳት። ከዛ ስልክ ገዝታ ሰጠችኝ እንድንገናኝ ብላ። እሷንም ስልክ 10 ቀንም አላቆየኋትም፣ ሸጥኩኝ፣ ጠጣንበት። የዛን ቀን ከባድ አደጋ ነው የደረሰብኝ። አደጎቹን እንደዚህ በቃላት ተገልጠው የሚያልቁ ስላልሆነ ነው ሃይላይት ነው የምነግርህ። እና የመጨረሻው ግን ከተመዘገብን በኋላ በዚህ አጋጣሚ ፓስተር ተስፋ የሚባሉ ናቸው ከሻሸመኔ ስፖንሰር ሆነውኝ አያውቁንም፣ እሷንም አያውቋትም። በእሷ ጓደኝነት አማካኝነት ሙሉ ወንጌል ሰሚት ነው የምታገለግለው ቸርች። እንደዚህ ብላ ስታወራት ልጄ እንደዚህ ህይወት ውስጥ ናለው ስትላት፣ እስቲ የሆነ ሰው አለ በስፖንሰር ከሆነ እንሞክራለን ብሏት፣ በዛ አማካኝነት ናቸው ፓስተር ተስፋ የሚባሉ ሰው አስመዝግበውን ስፖንሰር ሆነውን የተመዘገብኩት። እና ተመዝግቤ እየጠበቅኩኝ እንዳለ 15 ቀን ሲቀረው በቃ እኔ ለመሄድ ጉጉት ነበረኝ፣ ውስጤ ነግሮኛል። ሴጣን ደግሞ ያው እንደማመልጠው አስቧል መሰለኝ። ቻሌንጆች በጣም በዝተውብኝ ነበረ። የመጨረሻው ግን የሚገርመው እዚህ ሜዳ ከቸርቻችን ፊት ለፊት ነው፣ እዛ ነበር የምናድረው። አንድ 7 ቀን 10 ቀን ሲቀረው ለሜጃችን ከባድ አደጋ ደረሰብኝ። በተኛውበት ነው። ከዛ ቀን ማታ የተኛንበት የዛ አደጋው የደረሰብኝ ቀን ማታ 3 ጓደኞች ነበርን። በቃ እንጸልይ አልኳቸው። ንስሐ እስቲ እንግባ፣ እግዚአብሔርን እውነት በድለናል አልኳቸው። ዝናብ እየዘነበ ነው፣ ኃይለኛ ዝናብ፣ ክረምት ላይ ነበረ። እንጸልይ አልኳቸው። እንዴት እንደሆነ አላስታውስም። አሁን እግዚአብሔር መንፈስ ስላለ ነው አሁን አስታውሽውና ጸለይን፣ ንስሐ ገባን። 2ቱንም ጓደኞቼን ንስሐ አስገባሁኝ፣ እኔም ንስሐ ገባሁኝና እንተኛ ብለን ተኛ። ከዛ ተኝተን በግምቱ 9 ሰዓት አካባቢ ይሆናል የሆነ ድምጽ ሰማለሁ እዚህ ሜዳ ውስጥ። ማታ ሜዳውን ከምናውቀው ሰው ውጪ ማንም አይገባም፣ የጅብ መናኸሪያ ነው። እና ላስቲክ ለብሰናል ዝናብ ስለነበረ የሆነ ድምጽ ሰማሁ፣ ጫጫታ ነገር ምንድነው ብዬ አልተገለጥኩም። ከዛ ድምጹ እየቀረበ መጣ። ከዛ ላስቲኩን የለበስኩትን ሸራ ግልጥ አረገና በገጀራ ነው የመታኝ። ምልክቱ አለውን ጸጉሩ ትንሽ ስለሸፈነው ነውና ሲመታኝ አላቅም። ደንግጬ ነው የሮጥኩት። አስፋልት ስደርስ ነው ያወቅኩት መጎዳቴ። ፊቴ እንዳለ ደም በደም ሆኗል። ከዛ መጠጡም ስለነበረ ምንም ብዙም አልተሰማኝም ነበረ። እንደዚሁ ነጋ። ሕክምና ሄድ ስባል አልሄድም አልኩኝ። በቃ ቡና ምናምን ነገር አደረኩበት። ይሄ መልካም ወጣት ሊሄድ 7 ቀን ሲቀረኝ ተመዝግቤ ኦልሬዲ እየጠበቅኩኝ እያለ ነው። እና አደጋው ይሄ ነበር። በጣም ከባድ አደጋ ነበረ። እግዚአብሔር ግን አስመለጠኝ። በሐዋሳ የሚገኙት የመልካም ወጣት ስልጠና አስተባባሪዎች ለአንድ ሳምንት የሚቆየውን የ2014 6ኛውንና የመጨረሻው ዙር ላይ ለመሰልጠን ከተለያየ የሀገሪቱ አካባቢ የመጡትን ወጣቶች በመቀበል ላይ ናቸው። ተስፋና እናቱ ወይዘሮ ወርቅነሽ እሁድ ከሰዓት ሐዋሳ ገብተዋል። እግዚአብሔር ሊሰራ ያለውን በናፍቆት እየጠበቁ ነው። የመጀመሪያው ቀን ሰኞ ማለዳ የስልጠና አዳራሽ ውስጥ ተገኝተዋል። ጸሎቱ፣ አምልኮው፣ ትምህርቱ እየተላለፈ ነው። ወይዘሮ ወርቅነሽ በዚህ ሁሉ ውስጥ ግን ይጸልያሉ። እግዚአብሔር ሆይ አትለፈን እያሉ ጌታን ይማጠናሉ። ሰኞ አለፈ። ሁለተኛው ቀን ማክሰኞ። እንደ ወትሮው ሰልጣኞች ሁሉ ከማለዳው 12 ሰዓት ጀምሮ ወደ ስልጠናው አዳራሽ በመግባት ቦታቸውን ይዘዋል።
ወይዘሮ ወርቅነሽና ተስፋ በማለዳ ገብተው ቦታቸውን ይዘዋል። ወጣቱ ይጸልያል፣ ያመልካል፣ ይዘመራል። አገልጋይ ዮናታን አክሊሉ ያስተምራል። ብቻ መንፈስ ቅዱስ እንደወደደ በጉባኤው መሃል እየሰራ ነው። ወይዘሮ ወርቅነሽ የልባቸውና የልጃቸው ጥያቄ ሳይመለስ የጠዋቱ ፕሮግራም አለቀ። ከምሳ በኋላ የከሰዓቱ ፕሮግራም ተጀመረ። ወይዘሮ ወርቅነሽ አሁንም ጸሎታቸውን ቀጥለዋል። ውስጣቸው ይናወጣል። ጌታ ሆይ ዛሬን አትለፈን የወይዘሮ ወርቅነሽ ጸሎት ነበር። ጊዜው እየመሸ ነው። ፕሮግራሙ ከማለቁና ጉባኤው ከመበተኑ በፊት አገልጋይ ዮናታን አክሊሉ በስራት ውስጥ ስላለ ሰይጣን ሊገለው ስለሚፈልገው አንድ ወጣት መልእክት መናገር ጀመረ። ሊገለው ደሙን አፍስሶ በቢላ ወግቶ ጎኑን ወግቶ ደረቱን ወግቶ ሊገለው ከዚህ በፊት ሊገለው ሞክሮ ነበር። ለጥቂት ነው ያመለጠው። ደም ጠጪ መንፈስ ይከተል ቀን ቀጥሮለት አሁን ከዚህ ሲመለስ ገለዋለሁ። በገዛ ጓደኞች በስለት ወቅት ልገለው የደም ክብር። አገልጋይ ዮናታን መልእክቱን ጨርሶ መጸለይ ሲጀምር ከመድረኩ ፊት ለፊት አንደኛ ፎቅ ላይ ድምጽ ተሰማ። አንድ ወጣት ወድቋል። አገልጋዮች ተሸክመው ወደ መድረክ አመጡት። የወይዘሮ ወርቅነሽ ልጅ ተስፋለም ነበር። ይሄኔ ወይዘሮ ወርቅነሽ የሚሆኑትን አጡ። ብቻ ወደ መድረክ በደመ ነፍስ ይሮጡ ጀመር። ዛሬ ጉባኤ ፊትና እግዚአብሔር ፊት ላል ከ95 ዓመት ጀምሮ ከስንት ዓመት ብቻ እንዳለቀስኩ ከስንት ዓመት? ከ95 ዓመት ልጅሽ ነው? ልጄ ነው። ሶስተኛ ልጄ። አንቺ ነሽ ያመጣሽው? አሁን እኔ ሰው ከፍሎልኝ ከሻሸመኔ ፓስተር ተስፋ የሚባል ሰው ያላቀው በሰው ላይ ከፍሎልኝ ስጆ ረሳኝ እንደ እያልኩ የማይረሳ ጌታ ቤተሰብ አያውቅም፣ ቤተሰብ አያውቅም፣ ዘመድ አያውቅም። ቤተ ክርስቲያን ሙሉ ወንጌል ነው። ራታን ማገለግላለሁ አያውቅም። ብቻዬን ጌታዊ ስም ይሰደብ። በቀደም ስንፍና ወር የመጨረሻ ተመዝግቤ እንኳን ቆፎ ገጀሽ ተሰጠው። አይዞሽ አሁን እናባረዋል። ልጅሽን ያሰቃየውን መፍዙዝ እናባራለን። ይኸውልህ በቀደም አይዞሽ በል በል 3 ጊዜ ጩና ልቀቀውና ውጣ በል ውጣ 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 በመጨረሻ ውጣ ውጣ ምን አልሽ? የትኛውን መዝሙር ነው የተናገርሽው? ንገሩልኝ መርዶ ለዛ ለጠላቴ ወድሻለሁ ወድሻለሁ። ጥሬም እንዲህ አይደለም፣ ራሱ ጌታ ነው የጠራኝ። እንዴት ነህ? ደህና ነህ? እንዴት መጣህ እዚህ? አይዞህ። በየዓመቱ እንደ ልደት ፎቶ እያነሳሁ ነው የማስቀምጥ። አንድ ቀን ይሞታል ብዬ ተስፋ ቆርጬ አላውቅም። ጌታ እንዲህ ያደርጋል እያልኩኝ በየዓመቱ የልደት እየከሰፍኩ ይኸውልህ በየዓመቱ ፎቶ አስነሳለሁ።
አምና ግን ከእህት ከወንድሞቹ ጋር ነው። በዚህ ሰሞን ከሱን ከተመሰከረች 12 ዓመት የሰራችበትን መስሪያ ቤት ቀረች፣ ወጣች። እኔ ሳላክ ከመንግስተ ሰማያት አትወጭም፣ ግድ የለም ጌታ። ይሄኛው አራተኛ ልጅ ወታደር ተቀጥሮ ሄደ፣ አራተኛ ዩኒቨርሲቲ አቋርጦ። ስለዚህ ሁሉ ሰው አያውቅም፣ ቤተሰቦቼ አያምኑም። እኔ ብቻ ነኝ ከሰሜን ምድር ጠርቶ አይዞ አይዞሽ አይዞሽ። እሺ ደስታ ነው የሚያስለቅሰኝ። አይዞሽ እናት፣ ወድሻለሁ ወድሻለሁ። እኔ ወዳለሁ። እኔ ሁሌ ነው የማያውቁ ፈልጋለሁ ግን ያረጋል። አይዞ ወዳለሽ። እኔም ወዳለሁ። በቅርብ ነው ማቀኔ ጋርጂ ማርያም አካባቢ ነው የምኖረው። ጋርጂ ማርያም አካባቢ ካህናት ቸርች ከቸርቹ ፊት ለፊት ማርያም ሄደዋል የታቦት ማደሪያ እዛ ነው። እና አሁን ስትጸልይልኝ መጀመሪያ ተቆጣጥሮ ነበር። የዛሬ ሳምንት አካባቢ እዛ ነው ውጭ ነው ማረው ነበር። ፌስታል ለብሰን ነበር ለዝናብ። አሁን ነፍሱን እኩል ያጠፎናል። አሁን 15 ቀን በገጀራ ነው አንስቱ በታይ ፈጣሪ ተገላገ። ማን ይመጣ አላቆም የምትነሱ በገጀራ መጣ። በገጀራ ከዚህ ሜዳ ላይ ተኝተ ሜዳ ላይ ለምን ሜዳ ላይ ተኛው? ሄደ ዝናቡ ያው ፌስታልም ስለነበረው ከቤት ወጥቼ ነው ጎዳና ብሎ ስመጣው ተባይ ነበረበት። ጉልት ነው የምሸጠው። ከዛው ትቼ ነው የሰጠሁት። ጉልት ነው የምሸጠው። ከበሌ ቦታ ሰጥቶኝ ባለቤቴ ልጅ አሁን እንኳን ራሱ ሳስብ አሁን ይፈወሳል ጌታ ብሎኝ ሐምሌ 5 ቁራ ሊበላው እግሬ ሁለቴ ነው መኪና አደጋ ይኸውልህ ከስንት ጉድ የቀጨው ሰውዬ ሀብታም ነበር። ካሳ ልክፈል ሲለኝ ካሳ አልፈልግም አሳክምልኝ አልኩ። ወንጌል ሰበኩት ሰውዬው። በቃ ነይ አይዞሽ ወድሻለሁ የእኔ እናት። እሺ በቃ ነይ። አሁን እንጸልይለታለን፣ አብረን ነው እንጸልይለት። እጆችን ወደ ላይ ከፍ። እኔም ብለው ከኔ ጋር በል። ጌታ ኢየሱስ ሆይ ስለፈታኝ ነፃ ስላወጣኝ አመሰግናለሁ። አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ስለተቀበልከኝ አመሰግናለሁ። አሜን። ጥርስ ምን ሆነ? እዚህ በቃ ዝም ብዬ ተጠጣለሁ። ከሰው ጋር ጋጫለሁ። ማረገውን አላውቅም። በሰው ምክንያት ነው ልጥርስ ይላለቀው። ስንት ዓመት ሆነ እንዲጠርስ ከውላለቀ? 97 ጀምሮ የመጀመሪያው በቃ አሁን ጭራሽ ብሶፍ ጎዳና ወጣ። ጎዳና ነው ወደ 6 ዓመት። አይዞሽ ወድሻለሁ። እሺ እንዴት አገኘሽው? እሱ አስፈልግ ካስመዘገብኩ በኋላ ሁሌ እፈልጋለሁ ጌታ ሆይ አደራት በላም እያልኩ። አንቺ የት ነው የምትኖር? ሰሚት ኮንዶሚኒየም አዲስ አበባ። አዎ። ምንድን ነው የምትሰሪው? ጉሊት ገበያ ነው የምሰራው። ደርሶብኝ ከዛ ወዲህ ቀበሌ ቦታ ሰጠኝ። ተሰበራ ይታያል። አይዞሽ እኔ እናት ወድሻለሁ፣ ወድሃለሁ። አይዞ ዛሬም ኃይል አለ፣ ዛሬም ኃይል አለ። የምህረቱ መገለጫ ምልክቱ የማይለምሻን ያለው በእውነቱ አልተቆለፈም ይቅርታ ደጁ ዛሬም ይራራል ለመነ በልጁ የምህረቱ መገለጫ ምልክቱ የማይለምሻን ያለው በእውነቱ አልተቆለፈም ይቅርታ ደጁ ዛሬም ይራራል ለመነ በልጁ። አዎ ነፃ ወጣሁ። የዛን ቀን በህይወቴ እንደዛ ሰላም ተሰምቶኝ አያውቅም። 6 ዓመት እንቅልፍ አልተኛም።
አልኮሉንም አረቄንም እየጠጣው አልተኛም ነበር። ለአንድ ሰዓት ተኛለሁ፣ እነሳ ነበር። እዛን ቀን አጋንንት ከኔ ውስጥ ሲወጣ መንፈሱ ሲወጣ አረፍኩ በቃ። እና ወዲያው ሄድኩኝ ወደ ዶርማችን ሄድክ። በገባም በሁለተኛው ቀን ማክሰኞ በመጨረሻው ሰዓት ላይ እዛ ገብቼ ተኛው። ሰላም ያለው እንቅልፍ ተኛው። በማግስቱ ሮብ ቀን በውሃ ይጸልይ ነበረ። በውሃ ሲጸልይ ነበረ አገልጋይ ዮናታን። በሱ ማጸለይኩና ማታ ሄድኩኝ። ቀን ተጸልዮ ጠጣ። ማታ ለሊት 9 ሰዓት ላይ ቀሰቀሰኝና ወደ ውጭ ወጥቼ ውስጥ የነበረው ይሄ እንደ ቮሚት ነገር ማስታወቅ በጣም ወደ አንድ ባሊ ሙሉ የሚሆን ነገር ጥርግ ብሎ ይወጣል እና የዛን ቀን ያልኩኝ በቃ ሰላሜን አገኘሁ፣ እንደተፈወስኩኝ አመንኩኝ። ወይዘሮ ወርቅነሽ ለማንም ያልተናገሩት ለ6 ዓመት የተሸከሙትን የልጃቸውን ትንሣኤ ያዩ። የደስታ እንባቸውን መቆጣጠር አልቻሉም። በጓዳ ለብቻቸው ይዘውት የነበረውን የውስጥ ሕመማቸውን እግዚአብሔር በአደባባይ ምላሽ ሰጣቸው። በቤታቸው ፈውስ ሆነ። ልባቸው አረፈ። ተስፋ ከጠላት እስራት ተፈቶ ነፃ ወጥቶ ወደ አዲስ አበባ ተመለሱ። በቤት ውስጥ ግን አንድ ያልተፈታ ችግር ነበር፣ የአባቱና የሱ ጉዳይ። አባቱ አቶ በቀለ ከቤት ካስወጡት 6 ዓመት አልፏል። ተገናኝተውም ተያይተውም አያውቁም። ከሐዋሳ ከተመለሰ በኋላ ተስፋ ወደ ቤት እንዲገባ የቤተ ክርስቲያን ሽማግሌዎች ቢላኩም አቶ በቀለ ፍቃደኛ አልነበሩም። አሻፈረኝ አሉ። ምክንያታቸው ደግሞ ከዚህ በፊት ተለውጧል ተብሎ በተደጋጋሚ ወደ ቤት ተመልሶ ነበር፣ ግን ምንም ለውጥ አልታየበትም። አሁንም ተለውጧል ተብሎ ሲነገራቸው ለማመን ቢቸገሩ አይፈረድባቸውም። የአሁኑ የተስፋ ዓለም ለውጥ ግን የምር ነው። ግን አባቱን እንዴት ማሳመን ይቻላል? የተስፋ ዓለምም የእናቱም ጥያቄና ስጋት ነበር። ከዛ ፕሮግራሙ አለቀ። ወደ አዲስ አበባ ተመለስን። ወደ አዲስ አበባ ስንመለስ ያው የምጠጋበት ነገር የለኝም። ያው እንደለመድኩት ጎዳና ነው ብዬ አሰብኩኝ። ግን እግዚአብሔር ያውቃል ብዬ ልቤ በሙሉ እምነት ተማምኖ ነበር። እግዚአብሔር ከፈወሰኝ ያዘጋጅልኛል ብዬ ነበር እና ከአባቴ ጋር ለ6 ዓመት አልተገናኘንም። እዚህ ሆነን ተጣልተናል። ከዛ ሽማግሌ ላክንበት፣ የቤተ ክርስቲያን ሽማግሌ አይሆንም አለ። በቃ እሱ ያው ነው አለ። በእግዚአብሔር ተስፋ አይቆረጥም። እግዚአብሔር የተመሰገነ ይሁን። መጨረሻው ደግሞ ይሄንን ጨርሰን ስንሄድ ባለቤቴ ጋር አባቱ ጋር ተጋጭተው ነው የወጡት ብያለሁ። እና በቃ ያው ሰይጣን ሁሌም ክፉ ነው። በቃ አንዴ ክፉ ነው ብሎ ነግሮታል ለባለቤቴና ብዙ አይቀበልም ነበር። ያው ቤት እንዲገባ ነው። እኔ ፍርሃቴ መልሶ ከሄደ ያው ነው ያገኘዋል የባሰ። የቤተ ክርስቲያን ሽማግሌዎች ላኩ፣ 2 ሽማግሌዎች ላኩ። ብቻም ከልጆች በፊት ባለቤቴን ነው። በፊትም ያው ከነሱ አስቀድሜ ባለቤቴን ነው። ትክክል ነው። ያው እሱንም እንደ ባህሪው ልጁም እንዳይጠፋ እንደ ባህሪው ሌላውም ሰልፉም ቢኖር እንደ ሰልፉ ነው እግዚአብሔር ያኖረኝ። በእኔ ችሎታ በእኔ አቅም ይሆን አልነበረም። ግን እግዚአብሔር ትልቅ ነገር በእውነቴን ነው ለሰው የማይቻል ለእግዚአብሔር ተችሎ ዛሬን አደረሰኝ። ዛሬ መድረስ የሚስጥሩ ኢየሱስ ነው። አቶ በቀለ ልጃቸው ተለውጧል ለመባሉን ሰምተው ሊያምኑ ያልቻሉበትን ሁኔታ አልሸሸጉም። የአባትነት ልቡ አለኝ፣ ግን ሰው ነኝና የተስፋ ሁኔታ፣ የሚሰራቸው ሥራ፣ የሚያደርጋቸው ድርጊቶች ሁሉ ከአቅሜ በላይና ከቁጥጥሬ ውጭ ሆነ ይላሉ አቶ በቀለ። እየተማረ ከ6ኛ በላይ ሲሆን ይሁን ጸባይ፣ እነዚህ ጸባይ የሆነ ኢየሱስ መንጋዎች ገቡ። ቀስ በቀስ እያደገ እድሜም እየጨመረ ሲሄድ ይሄን ሁሉ እኛ እየመከርን ነበረ። እየመከርን ምንም እንትን እሺ ይላል። አንደ ብንቆጣ ምንም እንመክረውም ያው እንትን ይላል፣ ያቆማል፣ ይመለሳል፣ ያቆማል። ደብቆ ነው የሚሰራ። ከዛ በኋላ ዞሮ ያው እየከበደ መጣ። እንደምንም ጨርሶ ወደ 9ኛ ምናምን ገባ። ከዛ በኋላ
አቅሙ እያደገ ሲሄድ ጉልበቱም እየጨመረ ሲሄድ እምቢ አለ። በቃ ባሰበት እና ወደ ከተማ ማደር ጀመረ። ክፍለ ሀገር መሄድ ጀመረ። እዛ ይቆያል። ወደ አዋሽ ወደ ደሮ ምናምን መሄድ ጀመረ። ከዛ ተመልሶ ደግሞ ይመጣል፣ ይገባል። አንከለክለውም፣ ይገባል። የሱስ አይነት ምንም ልንዘረዝረው አይደለም። ሱስ ነው። ምንም የቀረ ነገር የለም። እና እናትየውም እያለቀሰች እኛም ወንድሞቹም እያዘኑ ነበረ። እና ይሄ ልጅ መቋቋም አልቻለም። ተሸነፈ፣ መጨረሻ ተሸነፈ። ያው ቤት ውስጥ ከኔ ጋር መኖር አልቻለም። ቤት ይመጣል፣ ምን አበላሻል። ያው እኔ ከአቅሜ በላይ ቢሆን ሲሆን ፖሊስ አመለከትኩ። ለነፍስ ግድያ ነው መጥፎ ነው ብዬ ያልኩ ከቤት ወጣ። ከዛ ሽማግሌ ላክንበት፣ የቤተ ክርስቲያን ሽማግሌ። አይሆንም አለ። በቃ እሱ ያው ነው አለ። እሱ ከዚህ በፊትም አላመኑም። ለምን ከዚህ በፊት ተለውጫለሁ ብዬ ሞክሬ 1 ዓመት ቤት ውስጥ አይቶ ተመለስኩኝ ያውቃልና በቃ አይሆንም አለ። የቤተ ክርስቲያን ሽማግሌ ተላከ፣ አይሆንም አለ። ከዛ በሁለተኛው ቀን በቃ እግዚአብሔር እዛ ሐዋሳ የተማርኩት ነገር አለ፣ የበደላችሁትን ቤተሰብ ይቅር በሉ የሚል ነገር አለ እና ስለተማርኩኝ በቃ እኔ ቤትም ባልገባ እግዚአብሔር ፈውሶኛል፣ ይቅርታ ማለት አለብኝ እሱን አልኩኝ። ውስጥ ያመነ ያ በቃ ሁልጊዜ እሱ ያደረገ አድራጎት ፊት ይመጣል አስይለኝም። አሁን ምንድን ነው ሽማግሌዎቹ ለሽማግሌው ከቤተ ክርስቲያን መጡ። ይግባ ብለው በቃ ልቤ ምን ሆኖ መጡ ማለት አጫወቱ፣ ተሳሳቁ። አንዱ እንዳደረ በደግነ ቆሙ። ተስፋ አለም ይኸው አሁን ታለ፣ በፊልምም ታለ፣ በምንም አለ። ሄዶ ማርሲ ቸርች ሄዶ እዛ ሴጣን ጮ ወጥቶለት ልጁ ድኗል። ልጁን የመጨረሻ ዘንድሮ አመት ባያልፍ ኖሮ እንደሚገል ሁሉ ተናገረ። ራሱ አጋንንቱ አወራ። ገለው ነበረ ዘንድሮ ባያልፍ ብሎ ተናገረ። ስለዚህ እንደ ድሮ አይደለም ወንድም በቀለ፣ አንተ አሁንም ካንተ የምንጠብቀው ይቅር ብለህ ወደ ቤቱ ካንተ ጋር ከቤተሰቦቹ ተቀላቅለው ከእናቱ ጋር እንዲኖር ፍቀድልኝ አሉ። ምን ልግባ ቆሙ አሉ ሁለቱ ሽማግሌ። ከዛ በኋላ እሺ አሁን ምንድን ነው የምትፈልገው? ይቅር በለው በቃ ለመሆኑ አልኩት። ትንሽ ትዝ አለኝ። እናትየው እንዳለችበትም ቤት እንደሄደችው ሐዋሳ ሄዶ ምናምን ነው እንጂ አላቅም። ደብቃ ነው እሺ ስለማላ ማለት ነው። እና ያው ምን የት ነው እዚህ መጥተው ነው የት አገኛችሁት እናንተ ለመሆኑ አልኳቸው። ሰዎቹን አፋታስኳቸው። በኋላ አይ እኛ አግኝተናል የምናገኝበት ቦታ፣ አንተ ብቻ የምንፈልገው ይቅር የምለው ነው። ይቅር ምሳሌም ነገሩ። እሺ አልኩ። አሁን ምን ይሻላል? አሁን ቀጠሮ እንገናኝ አለው። እኔ እሑድ እኮ ፊት ለፊት ያለ ቅዳሜ ምናምን ነው መጥቶ፣ አይ ሮብ ምናምን ቤት እንዳይመጣ እዛ እናንተ ጋር እንታረቅ ይቅር እላለሁ አልኩ። ደግሞ ቤት እንድገባ አልፈለግማ ግቢው። በኋላ እሺ ምንም ሽማግሌ በጣም ጥሩ እሺ ይሁን እንግዲህ ሮብ ፕሮግራም ስላለ ሮብ ላይ እንገናኝ ብለን ተለያየን። አንዱ ምን አለ መንገድ ላይ ልትገናኙ ትችላላችኋል። መንገድ ላይ ልትገናኙ ትችላላችሁ። እሺ በበቀለ እናመሰግናለን ብለው ሄዱ። ከዛ ማዘርዛ ትንሽ ሱቅ አላት፣ ያው ጉሊት ውስጥ የምትሰራበት ቀበሌ የሰጣት ሱቅ። እዛ ቁጭ ብለን የሚገርም እንዴት እንደመጣ ያቅም ፋዘር ራሱ ቀጥ ብዬ ነው የመጣሁት አለ። ከዛ በኋላ ሲነግረን እዛ ሰኞ ያው እዚህ ቁጭ አልን። በቃ እና አልኩት እዚሁ አልን። እሱ እዛች ጋር ቁጭ ብሎ ነበር። እኔም ቁጭ ብለን እናወራለን። በቃ መሸ። ወደ 11 ሰዓት ተኩል ገደማ ይሆናል። ከየት መጣላልንም ከየት መጣ። ኮፍያ ደራርቧል፣ ጃኬት ደራርቧል። በቃ እንደ አይነ ስውር ነው። ግብት ሲል ወይ በኢየሱስ ስም ብዬ ቆምኩ። እኔ ደነገጥኩ። ዞረ እዛን ጊዜ በዚህ በኩል ዞረ ወደ እንደነሱ የተው እሷ እነዚህ ከፍታለች። ቀጥታ እንዲህ እያልኳል። በጣም እዚህ እነሱ ያሉት ገና እዚህ ሲመጣ ቁጭ ብለዋል። እንግዲህ የትና የታማት ነው።
ሲመጣ ልክ ሱቅ ሲገባ እግሩ ላይ ወደኩኝ። ከ6 ዓመት በኋላ ነው የተገናኘን። እግሩ ላይ ወድቄ ይቅር በለኝ አልኩ። አለቀሰ እሱ። ወዲያው እግዚአብሔር መንፈስም ልቡን አራራው። የሚገርም ፈውስ ልቡን አራራው። ከዛ በኋላ በቃ አንተማ ከዚህ በኋላ የትም አታርም። 2 ቀን ሰው ቤት ነበር ያደርኩት እና በቃ ብሎኝ ይሶኝ ወደ ቤት ገባ እና ይሄ ራሱ የእግዚአብሔር ተአምር ነው። ይቅርታ ለመጠየቅ ውስጤም ስለተነሳሳ በተፈወስኩኝ ማግስት ብዙም ሳልንከራተት ከፋዘሬ ከምትታረቂ ቤት ገባሁ። በኢየሱስ ስም ብዬ ስቆም እሱ ደግሞ ቆይ ዝም በይ እዚሁ ጨርሼ ነው የሚሄደው ሲለኝ እንደዚህ ሊወጣ ብዬ ጠጋልኩ ወደ ጥግ። እሱ ለካ ሊወጣ አይደለም ሮጣ አባቴ በአንተም በእግዚአብሔርም ፊት በድያለሁ ብሎ እግሩን ያዘው። እኔም እግሩን ያዝኩ። በቃ ጮኸ። እንዴ የት ነው የመጣሁት አለ። እንደው የት ነው የመጣሁት ምንድን ነው ምናምን ብሎ ጮኸ። ኧረ እባክህ መላእክት አምጥተው ነው እግዚአብሔር አምጥቶ ነው በቃ እባክህን ብለን አለቀስን። ሁላችንም አለቀስን። ከዛ አልኩ በቃ ይሄ ቤት እውነት የሰው እንትን እርቅ ያለበት ቦታ ነው። ስለዚህ ጮኩ፣ አለቀስኩ። እሱ እችን 2 እግሬን ያዘ። ማን ያላቀቅ እቺ ልጅም ነበረች እቺውን ክርስቲያን ናት። እሷም መጣ፣ ሌሎችም መጡ። አለቀስኩ። እሺ አይ አንዱ ፊልም የቀረጸች ደግሞ ፊልሙን ይዛ አትመጣም። ያን ቀን እናንተ ጋር የተቀረጸችው እዛ ነው የሰመጣች። ወርቅ እንዴት እንደሆነ እሱ ተሸክሞ እንዴት እንደመጣው አየሁት። ከዛ ደግሞ እንደገና በቃ እውነት ወደ እምነት ገባ። በቃ እውነት እንደወጣለት አየሁት። ከዛ ጀምሮ ሁሉ ነገር እየበረደ ዕለት ይዤ ወጥቼ ወደ ቤት ገባሁ። ይሄው እስከ ዛሬ አለ። አሁን ላይ ተስፋለም ከቤተሰቡ ጋር ተስማምቶ በሰላምና በደስታ ይኖራል። ለውጡን ዕለት በዕለት እያዩ እናቱም አባቱም ቤተሰቡም ሁሉ እግዚአብሔርን ያመሰግናሉ። አገልጋይ ዮናታን አክሊሉንና በአዲስ ኪዳን ካህናት ቤተክርስቲያን ውስጥ የሚያገለግሉትን ሁሉ አመስግነዋል። ተስፋለም በአዲስ ኪዳን ካህናት ቤተክርስቲያን ውስጥ ትምህርቱን እየተከታተለ ይገኛል። ለወደፊትም መልካሙን ሁሉ እንመኝለታለን። ተስፋ ወደ መልካም ወጣት ስልጠና እንዲመጣና እንዲለወጥ የገንዘብ ድጋፍ ያደረጉለት ፓስተር ተስፋዬ ናቸው። ተስፋለምና ቤተሰቡ እኚህን ሰው ሲያመሰግኗቸውና ሲመርቋቸው ይኖራሉ። ምክንያቱም ለተስፋ መለወጥ ድርሻ ነበራቸውና። ለቤተሰብ፣ ለቤተ ክርስቲያን ብሎም ለሀገር የሚጠቅሙ በርካታ ወጣቶች በተለያየ ሱስ ተጠምደው መንደር ውስጥ ቀርተዋል። ይህ የማያሳዝነውና የማያሳስበው የማህበረሰብ ክፍል አለ ለማለት ያስቸግራል። እናም ልንታደጋቸው ይገባል። ቀደም ሲል እንደሰማነው ምስክርነት ለተስፋለም ሕይወት መለወጥ ምክንያቱ አንድ ሰው ነው። ዛሬም አቅም ያለን አንድ ሰው፣ 2 ሰው ከቻልን ከዚያም በላይ አቅማችን እንደፈቀደ ስፖንሰር በመሆን ብንደግፋቸው ከነዚህ ወጣቶች መካከል ታላላቅ የእግዚአብሔር ሰዎች፣ አገልጋዮች፣ የቤተ ክርስቲያን መሪዎች፣ የሀገር አስተዳዳሪዎች ሊነሱ እንደሚችሉ ማን ያውቃል? አገልጋይ ዮናታን አክሊሉ እግዚአብሔር በሰጠው ጸጋ የእግዚአብሔርን ቃል ያስተምራል። መንፈሳዊ ሕይወታቸው እንዲለወጥ፣ ራሳቸውን እንዲያገኙ በትጋት ይሰራል፣ ያገለግላል። የወጣቶቹ ለውጥ ሙሉ ሆኖ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር ለውጥ ይመጣ ዘንድ ወጣቶቹ ተምረው ተለውጠው ወደ መጡበት አካባቢ ሲመለሱ የማህበረሰቡ የቅርብ ክትትልና ድጋፍ የማይተካ ሚና አለው። ቤተ ክርስቲያን ተለውጠው የመጡትን ወጣቶች ወደ አገልግሎት በማሰማራት ባለሀብቶች የሥራ በርን በመክፈት ወደ ሥራ ዓለም እንዲሰማሩ በማድረግ የሙያ ስልጠና የሚያስፈልጋቸውን በማሰልጠን የሚማሩትን ደግሞ መማር እንዲችሉ በመደገፍ ከመልካም ወጣት ፕሮጀክት ራዕይ ጋር በጋራና በትብብር እንሰራ ዘንድ ጥሪ እናቀርባለን። የመልካም ወጣት ስልጠና በአገልጋይ ዮናታን አክሊሉ ቀጥሏል። የ2015 የመልካም ወጣት ስልጠና እየተቃረበ ነው። ብዙዎች ይለወጣሉ፣ ይፈወሳሉ፣ ከጠላት እስራት ነፃ ይወጣሉ። በዚህ ስልጠና ላይ ለመገኘትና ከእግዚአብሔር ሐሳብ ጋር ለመስማማት
ከወዲሁ እንድታስቡና እንድትዘጋጁ ለማስታወስ እንወዳለን። ከከበበው ነገር ከአመፃ ግርዶሽ ከዝች ዓለም ሐሳብ ከኃጢአት የሚሸሽ ውድቀቱን ረስቶ ትንሣኤው ከታየው እርሱ ማለት መልካም ወጣት መልካም ወጣት የምድር ጨው ነው መልካም ወጣት ባለራዕይ ነው መልካም ወጣት ተስፈኛ ነው መልካም ወጣት ስንፍና ያውቀው ተስፋ ያለ ስንፍና ማይገታ ካሰበበት ሚደርስ የማይቆም ከሩጫ መቆም አማራጩ ከቶ የማይሆነው እርሱ ማለት መልካም ወጣት ነው መልካም ወጣት የምድር ጨው ነው መልካም ወጣት ባለራዕይ ነው መልካም ወጣት ተስፈኛ ነው መልካም ወጣት ስንፍና ያውቀው በኔ ምክንያት ሀገር አይከፋትም ጭንቀት ስጋት አልደርብባትም ለዓለም ሐሳብ ዕድል የማልሰጣት እኔ ነኛ ታዛዥ መልካም ወጣት በእኛ ምክንያት ሀገር አይከፋትም ጭንቀት ስጋት አልደርብባትም ለዓለም ሐሳብ ዕድል የማንሰጣት እኛ ነና ታዛዥ መልካም ወጣት መልካም ወጣት የምድር ጨው ነው መልካም ወጣት ባለራዕይ ነው መልካም ወጣት ተስፈኛ ነው መልካም ወጣት ስንፍና ያውቀው መልካም የምድር ጨው ነው መልካም ወጣት ባለራዕይ ነው መልካም ወጣት ተስፈኛ ነው መልካም ወጣት ስንፍና ያውቀው